የው ሻዶ ተመለሰላችሁ በአዲስ ቪዲዮ። ባለፈው ፓርት ከጌኖ በመኪና አደጋ እንደሞተና በሌላ ዓለም በተለየ ኃይል እንደተወለደ ኃይሉንም ደብቆ በእህቱ ጥላ ስር እንደሚኖር አይተን ነበር። የሆኑ ወንበዴዎችም ያጋጥሙታል። እነሱንም ከጨረሰ በኋላ እነሱ የሰበሰቡትን ብርና ወርቆች እየጣሰ ሳለ የሆነ ፍጡርን አገኘ። ወደ ቤቱም ወስዶ ይለማመድበታል። ከብዙ ሙከራዎችም በኋላ አስማቱን መቆጣጠር ቻለ። ፍጡሩም በፊት እንደነበረው ይመለሳል። እሱም ወደ ሴት ኤሊፍ ተቀየረ። ከገናውም ከተነሳች ምን እንደሚላት ግራ ስለገባው ለወደፊት እቅዶቹ የሚሆን የሆነ ሀሳብ መጣለት። ልጅቷም ሰውነቷ እንደቀድሞ እንደተመለሰላት አይታ አላመነችም። ከገናውም አንቺ ላይ የነበረውን እርግማን እኔ ነኝ የሰበርኩት አላት። ያፕ እርግማን ከርስ እርግማን ነው። ስለዚህ ከርስ እንበለው። አንቺ ላይ የነበረውን ከርስ እኔ ነኝ የሰበርኩት። ከርሱም በጣም ከባድ ነበረ አላት። የሆነ መጽሐፍ አውጥቶ በእርግጥ ዲያብሎን ያሸነፉ ስለ 3ቱ ጀግናዎች ሰምተሻል። ይሄ ታሪክ እውነተኛ ታሪክ ነው። ይሄ ደመንም ከርስን ሰራ። ለዛ ነው ያ አስቀያሚ ፍጡር የሆንሽው አላት። እሷም ማን ነው እንደዚህ ያደረገኝ ብላ ጠየቀችው። እሱም ምን እንደሚላት ግራ ገባው። ትንሽ ካሰበበት በኋላ የሆነ ስዕልን ከነስሙ ካየ በኋላ ይሄን ነገር የሰሩብሽ የዲያብሎስ ወይም ተከታዮቹ ናቸው። እነሱም የደመንስን ንጉስ ዳግም ለማስነሳት እቅድ አላቸው። የኔ ስራ ደግሞ እነሱን መዋጋት ነው። ስሜም ሻዶ ነው ወይም ጥላ አላት። እኛም ከዚህ በኋላ ሻዶ ነው ብለን የምንጠራው። ኦኬ ፒስ። ጥላን ለማደን ጥላ ውስጥ እንቀሳቀሳለሁ። በእርግጥም ስራዬ ቀላል አይደለም፣ ነገር ግን መስራቴ ግድ ነው እና አንቺ እኔን ለመከተል ዝግጁ ነሽ አላት። እሷም እንደዚህ ያደረጉኝ ሰዎች ለመበቀል የአንተን መንገድ እከተላለሁ አለችው። ሄይ ከኔ ጋራ ናቸዋ። እንደዚህ አይነት ነገር እንደሌለና ሁሉ ነገር ውሸት እንደሆነ ካለ ልጅቷ እኛ ሁላችን እናውቃለን። እየተፈላሰፈባት ነው ማለት ነው። እንቀጥል በቃ። እሷም የቀሩት የሶስቱ ጀግናዎች የልጅ ልጆቻቸውን ፈልገን ወደ ራሳችን መጨመር አለብን አለችው። እሱም የሻዶ ወታደሮች ህብረት ብለን እንጠራዋለን፣ አንቺንም አልፋ ብዬ ጠራሻለሁ አላት። ከ3 ዓመት በኋላ ሻዶ ውሸቱን እንደቀጠለበት ነው። እሱም ከእህቱ ጋር ሲለማመድ በተደጋጋሚ ሁሌ ብታሸንፈው፣ ነገር ግን ሁሌ ሲፋለሙ አዳዲስ ነገሮችን ትማራለች። ነገር ግን እሱ ከእሷ ችሎታዎች ምንም ሊማር አልቻለም። ስለዛ ነው እሷ ከእሱ ጋር ሁሌ የምትለማመደው። አመታቴ በጣም ደካማ ነው አለችው። ሻዶ በቀላሉ ሊያሸንፋት ቢችልም ነገር ግን አውቆ ይወድቃል። ቢሆንም ሴፉ እንደወጋት ይሰማታል። በሆነ ቀንም ከቤት ውስጥ ያጧታል። ክፍሉ ሲታይ እንደታገተች ግልጽ ነው። ነገር ግን ማን ነው እሷን አሸንፎ ሊያግታት የቻለው?